አንድ አስገራሚ ታሪክ ልንገራችሁ። የሆነ ወጣት ልጅ ነበርና የሆነች ልጅ ለማግባት ፈልጎ ለማጨት ፈልጎ ቤተሰቦቻቸው ሽማግሌ ለማላክ ፈልጎ ነገር ግን መጀመሪያ ማጣራት አለብኝ ብሎ የአካባቢውን ሰው ለመጠየቅና ለማጣራት ሞከረ። በሚያጣራ ጊዜ ግን ጥሩ ነገር አልሰማም። ልጅቷ በጣም መጥፎ እንደሆነች፣ ሷሊሃ እንዳልሆነች፣ ለሱ እንደማትገባው ጭራሽ ከሷ መራቅ እንዳለበት ይነግሩታል። ከዛ ልጅየውም ሲወዳት ስለነበረ ተበሳጨና መንገድ ላይ እየሄደ እያለ የሆነ ሽማግሌ ያገኛል። ያ ሽማግሌም ምን ሆነህ ነው ልጄ ይሉታል። ከዛ በኋላ ያለውን ነገር ይነግረዋል። ያጋጠመውን ነገር ማግባት ፈልጎ ጠይቆ ይሄ እንደተመለሰለት ማለት ነው። ከዛ በኋላ የኔ ልጅ አለች ከሷ የተሻለች ስለሆነች የኔን ልጅ አግባ። ስለዚህ የኔን ልጅ ከማጨት በፊት ወይም ደግሞ የኔን ልጅ ከመጠንትን ከማለት በፊት ከማግባት በፊት ግን ማጣራት አለበት ስለሷ አጣራ ይሉታል ሽማግሌው። ከዛ ወጣቱም ስለ ሽማግሌው ልጅ ማጣራት ጀመረ። በሚያጣራ ጊዜ ተመሳሳይ የሆኑ ነገራቶችን ከሰዎች ይሰማል። ይቺ የሽማግሌው ልጅ በጣም መጥፎ እንደሆነች፣ ሷሊሃ እንዳልሆነች፣ ጭራሽ እሷ ማግባት እንደሌለበት ይነግሩታል ማለት ነው ለወጣቱ። ከዛ ወጣቱም ተመልሶ ሄዶ ለሽማግሌው እንዲህ እኮ አሉኝ ሰዎች ብሎ ሰዎች አሉትን ሄዶ ይነግራቸዋል ማለት ነው ለሽማግሌው። ከዛ ሽማግሌውም እጁን ያዙና ወደ ቤቱ ይወስዱታል። ቤቱ ላይ ሲሄድ ግን ምንድነው ምንም እንኳን ልጅ ሊኖር አንድ ሽማግሌ የሆኑ እናት ነበር ያገኘው ማለት ነው ወጣቱ። ስለዚህ ከዚህ ላይ ኢብራ ወይም ደግሞ ምክር ሊሰጡት ፈለጉ እዚህ ላይ ሽማግሌው ማለት ነው። የኔ ልጅ የለኝም እንደውም መሀን ነኝ አልወለድኩም። ነገር ግን እንደዚህ እንድታደርግ ያደረኩት ምንድነው ትምህርት እንድትወስድ ነው። የሰማውን ሁሉ ማመን የለብህም። ያየውን ሁሉ የሰማውን ሁሉ ማመን የለብህም። ማጣራት መቻል አለብህ። ሰዎች በሰዎች ላይ ብዙ ነገር ይናገራሉ። የሌለንባቸውን ነገር ሊለጥፉ ይችላሉ። ያለባቸውን ነገር ሊናገሩ ይችላሉ። ነገር ግን አንተ ያንን ነገር የምታውቀው በማጣራት ነው። ስለዚህ ማየት አለብህ፣ በዛ ነገር ላይ መናገር አለብህ ብለው ይመክሩታል። እና እዚህ ሶሻል ሚዲያ ላይም የሆነ ነገር ሲናፈስ ስታዩ ያንን መጽሐፍ ገብታችሁ ማንበብ ማጣራት። ለምሳሌ ስለ ቁርአን፣ ስለ ሐዲስ፣ ስለተለያዩ ነገራቶች በጣም ብዙ መጥፎ ነገራቶች ይነገራሉ። እናንተ የተባለው ነገር እንግዲህ እናንተ አይን አላችሁ፣ ማንበብ ማገናዘብ የምትችሉ ፍጥሮች ናቸው። ስለዚህ ገብታችሁ እውነት ያሉት ነገር አለ ወይ ብላችሁ ገብታችሁ ማንበብ ግልጽ ነው። ገብታችሁ ማንበብ። እነሱ እንደዚህ ይላል ስለተባላችሁ ብቻ ያን ነገር ትክክል ነው ብላችሁ አትቀበሉ። طيب በማንኛውም ህይወታችሁ ላይ የሆነ ሰው ስለሆነ ሰው እንደዚህ ነው ብሎ ስለነገራችሁ ብቻ ያን ሰውዬ ማመን የለባችኋል። ምናልባት አንዳንድ ጊዜ ምንድነው ተረት ላይ እንደውም ይባላል አንድ ሰው አይኑ ጠፍቶ ከመጥቶ ወደ እናንተ ቢነግራችሁ ምናልባት ለዛኛው ሰው ሁለት አይኑ ጠፍቶ ሊሆን ይችላልና አጣሩ ይባላል። የነዛን ሰዎች ሁለቱን አይን አጥፍቶ ይሆናል ምናልባት የሱ አይን እንዳይነጠፋው ግልጽ ነው። ስለዚህ ያንን አካል ማጣራት መቻል አለባችሁ። ለምንድን ነው እንዴት ነው የሚለውን እያንዳንዱ ነገር ማለት ነው። አላህ Subhanahu Wa Ta'ala በተከበረው ቃሉ ምንድነው የሚለው? ያ አዩሀ الذين آمنوا እናንተ ያመናችሁ ሰዎች ሆይ إن جاءكم فاسق አንድ ፋሲቅ በመጣባችሁ ጊዜ ወደ እናንተ ቢነበኢን የሆነ ወሬ ይዞ ማለት ነው ፈተበየኑ አረጋግጡ አንቱሲቡ ቆመን ሰዎችን እንዳትጎዱ ማለት ነው። ቢጀሃለቲን ያኔ ባለማወቅ ማለት ነው። ህዝቦችን እንዳትጎዱ ባለማወቅ አጣሩ እያለ አምላካችን አላህ Subhanahu Wa Ta'ala ይናገራል። ፈቱስቢሁ ዐላ ማ ፈዐልቱም ናዲሚን ባደረጋችሁት ነገር ደግሞ ተጸጻቾች እንዳትሆኑ እንዳትጸጸቱ ያንን ነገር አጣሩ ይላል። ስለዚህ ሚዲያም ላይ የተለያዩ ነገራቶች ይናፈሳሉ። በሰው ላይ ሰዎች ዋሻሉ፣ ይናገራሉ። ነገር ግን ያንን ነገር ሰው ላይ ከመፍረዳችሁ በፊት አጣሩ። ቶሎ ብላችሁ ኮሜንት ከመስጠታችሁ በፊት ኮሜንት መናገር ማንበብ ስለቻላችሁ ብቻ የሆነ ነገር እንትን ማለት ስለቻላችሁ ብቻ በሰው ላይ መፍረድ የለባችሁም። በሰው ላይ ሄዳችሁ ጣት መጠቆም የለባችሁም። ያንን ነገር ሄዳችሁ ማጣራት የሆነ ነገር እውነት ነው ወይ ምንድነው የሚለው ነገር ካጣራችሁ በኋላ ብትናገሩ የተመረጠ ነው። ከተጸጻች እንዳትሆኑ ማለት ነው። ምን ይሄን አድርጌ ባልነበረ ምናምን በነገራችን ላይ ማለት ነው። ብዙ ጊዜ አሁን የሆነ ነገር ትሰሙና ከደህዛችሁ ትናገራላችሁ። ከዚህ የተናገራችሁትን ነገር አራሱ ይቅርታ ሳትጠይቁ ወዲያው ተረሱታላችሁ ማለት ነው። ይሄ ነገር ግን ተከማችቶ የቂያማ ቀን ዙሉማት ሆኖ የወንጀል ድርብርብ ሆኖ ይመጣል። መክፈላችሁም። ስለዚህ ካሁኑ እስከ ዛሬ ባደረጋችሁት ነገር ተውበት ማድረግ፣ ካሁን በኋላ ደግሞ በምትሰሩት እያንዳንዷ ነገር ማጣራት። ሀታለው የኔ የምትሉት ሰው እንኳን ቢሆን የሆነ ሰው መጥቶ ስለነገራችሁ ብቻ ያን ሰው ማመን የለባችሁም።
ያኔ ልታምኑ እኮ ትችላላችሁ። ያንን ሰውዬ ያኔ ሁሉን ነገር ትክክል ነው ብላችሁ ማመን የለባችሁም። ነግሮታችኋል። ያንን ሰውዬ እኮ ታማኝ ሊሆን ይችላል፣ ሁሉም የተናገረው ትክክል ሊሆን ይችላል። ግን ስለሰው መቶ ነግሯችሁ ያንን ነገር ሁሉም ትክክል ነው ማለት አይደለም። ምናልባት ከጀርባው ብዙ አካል ሊኖር ስለሚችል ብዙ ነገር ሊኖር ስለሚችል ማለት ነው። ስለዚህ ያንን ነገር አጣርታችሁ አይታችሁ ነው ማመንና መቀበል ያለባችሁ። ቶሎ ብላችሁ ሰው ላይ አትፍረዱ። ቶሎ ብላችሁ የሌለን ነገር